አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ሀገር ውስጥም በውጭም ያላችሁት ከኔ ጋር ሁሉ መልካም ነው አልሐምዱሊላህ። ሰብስክራይብ አድርጉ። ተው እኔ እንግዲህ ያው 2 ቪዲዮ ነው ገና ያለቀኩት፣ ግን ሰብስክራይብ አድርጉልኝ በአላህ። በቃ ለኔ ስትሉ ሳይሆን ለልጆቼ ስትሉ ወላሂ ይሄን ህፃን ልጅ በ3 ወሩ ነው አዲስ አበባ ጥዬው ወደ 3 ቀን እንትን ያልኩት እቃ ለማምጣት ሂጄ እና ከባድ ነው። ብቻዬን ነው ማሳድጋቸው። ስደት ላይ ብዙ አመት ኖር ያድርጉ፣ ግን በቃ ቤቴ ፎይ ብዬ ልጆቼን ወልጄ እኖራለሁ ነበር ያልሰብኩት። ግን እኔ እንዳልኩት ሳይሆን አላህ ሱብሓነሁ ወተዓላ እንዳለ ነው የምንኖረው። ያ ደግሞ ግዴታ ያላህን መሻ መቀበል ግዴታችን ነው እና 1 አመት ሞላኝ። በቃ እናትም አባትም ሆኜ ማሳደግ ልጆችን ተጀመርኩኝ። አይዋን እርጉዝ በሆንኩበት ነው የነገር የተከሰተው። ብዙ 2017 ብዙ መስዋዕት የከፈልኩበት ነው። ግን ደግሞ ያም ይሁን ብዬ ስራ ጀምሬ ነበረ። በቃ በኦንላይን ምናምን እንድሰራ ነግሬያችኋለሁ በፊትም እንትኑም ላይ እና ሰብስክራይብ አድርጉልኝ። እንደገና ደግሞ የኔ ህይወት ምናልባት ተጠቀማችሁ ትምህርትም ይሆናችኋል። ብዙ የምንጨዋወተው ይኖረናል። ወይ እቺስ አንጫላ አስቀምጥልሽ ትንሿ 3ኛዋ ልጅ እንትን እያለች ስለሆነ ነው እና በጣም አስቸጋሪ ነው። አሁን ልጅ ይዤ ነው የሚሰራው። አሁን ስራው ቀዝቀዝ ያለ ነው። ጥቅምት ላይ የታወቀ ነው። ግን የቤት ኦቨር ነው ምንም ሁሉም ነገር እንደዛ ስለሆነ አንዱን በአንዱ ካልሆነ እንትን አይልም። ኦንላይንም ሲሰራ ነው እና ሰብስክራይብ አድርጉልኝ ውዶቼ። ከባድ ነው ወላሂ። እኔ እንጃ ምን ብዬ ልንገራችሁ። ስደት እጄ እንደፈለኩኝ ሰዎች ይደውሉኛል አረቦች ሀቂቀተን። ግን እነዚህ ልጆች ጥዬ ሂጄ በጣም ነው የሚከብደው። ደግሞ የኔና የቤተሰቦቼ ያለንበት ትንሽ ይራራቃል እና በጣም የሚያስቸግር ሁኔታ ላይ ነው ያለሁት። ስራዬን እንዲንቀሳቀስልኝ እዛውም ቫይራል እንደወጣልኝ በእንትን በዩቲዩብ እንደምትንበሩልኝ በቃ እናንተ አግዙ። ለኔ ሳይሆን ለኔ ብላችሁ ሳይሆን ለልጆች እንዳልለይ። መቼም ወላድ ሆነ ሳያውቀዋል ሀቂቀቷን እንቅልፍ አይወስደኝም። እዚህ ስደክም ውላለሁ። ጧት 2 ሰዓት ምናምን እገባለሁ። ማታ እስከ 5 እስከ 4 ደግሞ የልጆችን እዛ አስተካክላለሁ። ጧት ደግሞ 11 ሰዓት እንደዚሁ እነሳለሁ። ፈጅር ሰግጄ መኝታ የለም ጫንዛ ነው አልሐምዱሊላህ። ያ ግን ደከመኛ አላልኩም። ለምን ማዳም ቤት እየተጠገደርኩ ስለሆነ የራሴ ቤት ነው፣ ችግር የለውም። እንትን ምንም እንትን አይለኝም እና እናንተ ደግሞ በተሻላችሁ መጠን የምንማማርበት ይሆናል። አብሶ ወደፊት ትዳር ለምትይዙ ስደት ላይ ሆናችሁ ትዳራችሁን ነው ቤተሰብ ነው። ጥሩዎችም ወንዶች አሉ። ሁሉንም ወንዶች 100% ወላሂ ባለጌ ናቸው ማለት አይደለም። ጥሩ ወንዶችም አሉ። አቤት እና ጥሩ ወንዶችም አሉ። ነይማ ውዶቼ ይቅርታ፣ ያው ትንሽ ድምጽም እየገባባቸው ነው። ስራ ቦታ ነው ያለሁት። ልጄን ትንሽ አሟን ነበርና ለዛ ነው እንትን ያልኩት እና አማና ውዶቼ፣ ለኔ ሳይሆን ለልጆቼ ስትሉ ስደት ጥያቸው እንዳልሄድ ስንሰራያን እንድቃና አድርጉልኝ። በቃ ማንም የላቸውም። እኔና እኔ ብቻ ነው የሚያስፈልጋቸው። በአሁኑ ሰዓትም እኔና እኔ ብቻ ነኝ እየተጋፈኩ ያለሁት። ያው ቤተሰቦቻቸው ያሉትን ያህል እያደረጉ ነው፣ ግን እስከ መቼ ድረስ